ይሄ ወደፊትን ያላገናዘበ የምንለው ግዢ አይነት በጣም የተለያዩ ኢኮኖሚያዊ ቀውሶችን ያመጣል። ለምሳሌ እዚህ ላይ ዴማ ሆፕን ብናነሳ በሚሸጣቸው ሁሉም ሳይቶች ላይ ምንም አይነት የዋጋ ጭማሪ ወይም ደግሞ ፕራይስ ኤስካሌሽን ባለማንሳት ይታወቃል። የምንገዛበት አፓርትመንት ካምፓኒ ወይንም ደግሞ ሪል ስቴት ካምፓኒ እነዚህን የዋጋ ጭማሪ በምን አይነት መልኩ መቋቋም ይችላል? ስለዚህ ከሬድ ፍላጎቹ ውስጥ እንደዚህ አይነት የዋጋ ግሽበት ድንገት በሚነሱበት ወይም በሚያጋጥሙበት ጊዜ የሚፈታበት መንገድ መንገጫገጮች አለመገንባት፣ የምገዛውን ቤት ከሎኬሽን አንፃር መልሼ ብሸጠው አዋጭ ነው ወይ፣ በአከራየው ወርሃዊ ወይንም ደግሞ በየወሩ የማይቋረጥ ኮንስታንት የሆነ የተረጋጋ ገቢ ምን ያክል አገኝበታለሁ? ሆፕ ሪል ስቴት ከነዚህ ካነሳናቸው ኢንቨስትመንት አማራጮች እንደዚሁም ደግሞ ቤት ገንብቶ የመረከብ ስጋት ላይ ሁሉንም ነገሮች ወይም በአብዛኛው የሚባሉ ነገሮችን ቀይሮ የመጣ ካምፓኒ ነው። ሰላም እንዴት ናችሁ? የኔ ያለው እባላለሁ። የዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ዛሬ ባይንግ ፎር ሊቪንግ ኦር ኢንቨስትመንት ወይንም ደግሞ አፓርትመንቶችን ስንገዛ ለመኖሪያ ወይስ ለኢንቨስትመንት ቢሆን ይሻላል የሚለው ሀሳብ ላይ የምንወያይ ይሆናል። አብራችን ቆዩ። አንድ ገዢ ቤት በሚገዛበት ሰዓት ለመኖሪያ ነው ወይስ ለኢንቨስትመንት ነው የሚሉትን መስመሮች ለመለየት ከሚረዱት ነጥቦች የተወሰኑትን እናያቸው። የመጀመሪያው ምንድነው? ለመኖሪያነት የሚገዛ ከሆነ በቅድሚያ ማስቀደም ያለበት ነጥብ የሚገዛበት አካባቢ ለመኖሪያ ይሆናል ወይ፣ በቀጣይ የዕለት ተዕለት ኑሮዬ ቀለል የሚያደርግ ኑሮ ወይንም ደግሞ በትክክል ኑሮ የሚለውን ሀሳብ ይሰጣል ወይ፣ ልጆች ቤተሰቦች ያሉት ሰው ከሆነ ደግሞ ለትምህርት ቤት ለሆስፒታል ለእንደዚህ አይነት ለትምህርት ቤት ለሆስፒታሎች ወይም እንደዚህ አይነት ትልልቅ ተቋማት በቅርብ ርቀት ላይ ይገኛሉ የሚሉትን በዋነኝነት መመልከት ይኖርበታል። ለኢንቨስትመንት የሚገዛ ደንበኛ ከሆነ ደግሞ ቦታው ለኢንቨስትመንት አመቺ ነው ወይ፣ ሎኬሽኑ የምገዛውን ቤት ከሎኬሽን አንፃር መልሼ ብሸጠው አዋጭ ነው ወይ፣ በአከራየው ውስጥ ደግሞ ወርሃዊ ወይም ደግሞ በየወሩ የማይቋረጥ ኮንስታንት የሆነ የተረጋጋ ገቢ ምን ያክል አገኝበታለሁ፣ ስገዛ የምገዛውን ቤትና መልሼ ስሸጥ ወይንም ደግሞ ሳከራይ የምመልስበት ጊዜ። ለምሳሌ አንድን ቤት በ10 ሚሊዮን ብር የገዛ ደንበኛ በምን ያክል ብር በየወሩ ቢያከራይ በምን ያክል ጊዜ ወይንም ደግሞ በምን ያክል ወራቶች ውስጥ የዛን ቤት ወይንም ደግሞ የገዛበትን ዋና ዋጋ መመለስ ይችላል ወይንም ደግሞ ትርፋማ መሆን ይችላል የሚለውን ማጣራት ይኖርበታል። ስለዚህ በሁለቱ መካከል ያለው ትልቁ ልዩነት ይሄ ነው። ይሄንን በደንብ ማጣራት ይኖርበታል። ይሄ ወደፊትን ያላገናዘበ የምንለው ግዢ አይነት በጣም የተለያዩ ኢኮኖሚያዊ ቀውሶችን ያመጣል ወይም ደግሞ አኗኗር ዘይቤ ላይ በጣም ትልቅ የሆነ ለውጥን ከሚያመጡ ሁኔታዎች ውስጥ አንደኛው ነው። ለምሳሌ ዛሬ ላይ ባለ አንድ መኝታ የሚገዙ ሰዎች ከ2 ወይም ከ3 ወይም ደግሞ ከ10 ዓመት በኋላ በሚወልዷቸው የልጆች ብዛት መወሰን አለበት። ለምሳሌ 4 ልጆችን የሚወልዱ ሰዎች ባለ አንድ መኝታ ቤት ዛሬ ላይ ቢገዙ በአጠቃላይ የቤተሰቡ ቁጥር ወደ 6 ያድጋል። ስለዚህ ባለ አንድ መኝታ ቤትን እንደ 6 አድርገው ወይም እንደ 6 ግለሰቦች መጠቀም በጣም የተጣበበ የህይወት አኗኗር ይሰጣል። ሌላኛው ደግሞ ልጆቻችንን ማስተማር የምንፈልግበት ቦታ ወይም አንድ ገዢ ልጆች ሲወልድ ልጆቹ ማስተማር የሚፈልግበት ቦታ ላይ ቤቱ ሩቅ ሊሆን አይገባም። ያ ማለት ምንድነው? አላስፈላጊ የሆነ የትራንስፖርት ወጪ፣ በጣም ከባድ የሆነ የመብላላት ችግር፣ እንደዚሁም ደግሞ ልጆቻቸውም ራሳቸው ወላጆችን በጣም የመስተጓጎል በጊዜ ያለ መግባት፣ ልክ እንደዚህ አይነት በጣም ትልልቅ የሆኑ ቀውሶችን ያስከትላል። ስለዚህ ዋነኞቹ እነዚህ ናቸው። ኢንቨስትመንትን የሚያስቡ ሰዎች እንደራሳቸው ፍላጎት የሚወሰን ቢሆንም ነገር ግን አጭር ጊዜ ላይ አትርፎ መሸጥም ወይንም ደግሞ ቋሚ የሆነ ኪራይ ወይንም ደግሞ ለኪራይ ማውጣት ያለ እንግዲህ ሁለቱ ቆንጆ የሆነ ኢንቨስትመንት አማራጭ ያላቸው። ልዩነታቸው ምኑ ላይ ነው? ለኪራይ የምናደርጋቸው ቤቶች ላይ ብዙውን ጊዜ የተረጋጋ የሆነ ገቢ እንዲኖረን ያደርጋል። ያ ማለት በየወሩ የማያቋርጥ እጅግ በጣም የተረጋጋ የሆነ ኢንካም ሁሉ ጊዜ እንገውን ጀነሬት እያደረጉ ይሄዳሉ። ከሱ ውጪ ግን ምንድነው የቤቱን ዋና ገንዘብ ቤቱ እጃቸው ላይ ያለው ወይንም ደግሞ የቤት ባለቤት ያያሉ የቤቱን ዋና ገንዘብ በጊዜ ሂደት ውስጥ መመለስና ወደ ትርፍ መግባት ይችላሉ። አትርፎ መሸጥን ደግሞ ስንመለከት ትልቁ ችግሩ ምንድነው? አትርፎ መሸጥ ላይ ብዙ ጊዜ ዲፔንድ የሚሆነው የገበያው ሁኔታ ነው። ለምሳሌ ገበያ አለመረጋጋት፣ መሸጥ በሚፈልጉበት ጊዜ ወይም ለመሸጥ በሚነሱበት ጊዜ ያለው የገበያ ሁኔታ፣ ያለው የቤት ሽያጭ ሁኔታ፣ ያለው የዶላር ዋጋ፣ እነዚህን የገበያ ሁኔታዎች በጣም ማተር የሚያደርጉት ይሆናል። ከዛ ውጪ ግን ሁለቱም ኢንቨስትመንት አማራጮች በጣም አወዝ ናቸው። ኢንቨስትመንትን በኪራይ መልኩ ስንመለከት
የተለያዩ ቦታዎች አሉ በጣም ቆንጆ የሆነ የኪራይ አማራጭ ያላቸው ከምሳሌ ውስጥ በጣም ትልቁንና በጣም ትልቅ የሆነውን የሬንታል ቫልዩ የሚይዘው አንደኛው ቦሌ ነው። ቦሌ ስንል የተለያዩ ቦሌ ፓርቶች አሉ ግን በዋነኝነት በጣም ቆንጆ ኪራይ ዋጋ አላቸው ብለን የምናነሳቸው አንደኛው ቦሌ መድኃኔዓለም ነው። ሁለተኛው ቦሌ ጃፓን፣ ቦሌ አትላስ እነዚህ አካባቢዎች። ከዛ ውጪ ደግሞ እንደ መገናኛ፣ 4 ኪሎ ወደ ቀበና አካባቢ ምክንያቱም እነዛ አካባቢዎች ለመኖሪያ እጅግ በጣም ምቹ ተብለው የሚታሰቡና ዘላቂ የሆነ ነዋሪዎች ይኖሩበታል ተብሎ የሚታሰቡ ቦታዎች ናቸው እንደ 4 ኪሎ ቀበና አካባቢ። ስለዚህ እንደነዚህ አይነት ቦታዎች ላይ በጣም ቆንጆ የሆነ የኪራይ ዋጋ እናገኛለን። ከዛ በተጨማሪ ግን እንደየአቀማመጣቸው ወይ እንደየዋጋቸው ቢለያየው እንደነ ሳር ቤት አካባቢ የመሳሰሉ ቦታዎችን ቆንጆ ኪራይ አላቸው። ምን አይነት ቤቶች የሚሉትን በመነመለከት ሰዓት ደግሞ በተለይ አፓርትመንት ከሆነ አሁን ላይ ሀገራችን ላይ እጅግ በጣም ብዙ የአፓርትመንት አይነቶች ወይም ሪል ስቴት ገበያዎች አሉ። ስለዚህ ማርኬቱ በጣም አንድ እርምጃ የቀደመና ዓለማችን ላይ አሉ ከሚባሉ አሚኒቲዎች ውስጥ በጣም ሊያሟላ መሆን ይጠበቅበታል። ሰዎች ሪል ስቴት ላይ ከገዙ ወይም አንድ ቤት ከገዙ በኋላ ተጨማሪ ወጪ ማውጣት ተጨማሪ ርቀት መሄድ አይፈልጉም። ስለዚህ እነዚህን በጣም ሌክዠሪ የሆኑ አሚኒቲዎችን የያዙ ጂም፣ ስፓ፣ የራሳቸው ፓርኪንግ፣ የራሳቸው ኤሌክትሪክ መኪና አንዳንድ ደግሞ አሉ ልክ እንደ ዴማኦፍ አይነት ሪል ስቴቶች ደግሞ አሉ ላይክ እዛው ቴራስ ላይ ኳስ ሜዳ ባስኬትቦል መጫወቻ ያላቸው። ስለዚህ በተለይ በብዛት ሲንግል አፓርትመንት ላይ የሚኖሩ ሰዎች ልጆቻቸውን ለማድባወት የማይጨናነቁበት አይነት በጣም ሌክዠሪ ሉክ ያለው በጣም ሌክዠሪ ስታንዳርድ ያለው አፓርትመንት ሲሆን እነዚህ ቦሌ ያልናቸው ቦታዎች ላይ ደግሞ ሲሆን በጣም የመከራየት እድላቸው ከፍ ያለ ነው። አዲስ አበባ ውስጥ ካሉ ቦታዎችም የመከራየት ዋጋ የኪራይ ዋጋ የመጨመር ቻንሳቸው በጣም ሰፊ ነው። ሁለቱም የተለያየ አይነት የወጪና የገቢ ልዩነት አላቸው። ሶ የመጀመሪያ የምናየው ፉል ፈርኒሽድ ስንል በአማርኛ ምንድነው ሙሉ ለሙሉ አንድን ቤት ከተቀናቀቀ በኋላ የመገልገያ እቃዎች ወይም ደግሞ ተንቀሳቃሽ እቃዎችን ሙሉ ለሙሉ አስገብተን ለመኖሪያ ምቹ አድርገን ስናከራየው ነው። ያ ሲሆን መጀመሪያ ላይ ከፍተኛ የሆነ ኢንቨስትመንት ወጪ ይኖረዋል። ምክንያቱም የእቃ ግዢዎች አሉ፣ የቤት ቁሳቁሶች፣ የአልጋ፣ ቴሌቪዥን እነዚህን የመሳሰሉ ትልልቅ የቁሳቁስ ወጪዎችን የሚኖሩት ይሆናል። ከዛ ውጪ ደግሞ ተከራይ በገባና በወጣ ቁጥር በተቀያየረ ቁጥር በጣም ሃይ የሆነ የሜንቴናንስ ወይንም ደግሞ የእድሳትም እንደዚሁ በጣም ከፍተኛ የሆነ ኮስት አላቸው። ገቢያቸውን ስንመለከት ደግሞ ከሌሎች የአፓርትመንት አይነቶች እጅግ በጣም ቆንጆ የሆነ የኪራይ ዋጋ የሚኖራቸው ይሆናል። በፉል ፊኒሽድ ወይንም ደግሞ ጥንቅቅ ብለው አልቀው ያለ ተንቀሳቃሽ እቃ የምናከራያቸው አፓርትመንት ቤቶች ሲሆኑ ደግሞ ከፈርኒሽድ አፓርትመንት አነስ ያለ የኪራይ ገቢ የሚኖረው ይሆናል። ከዛ ውጪ ግን ምንም አይነት ወይም ደግሞ በጣም አነስተኛ የሚባል አይነት የእድሳት ወጪና በጣም አነስተኛ የሚባል አይነት የኢንቨስትመንት ወጪ የያዙ ናቸው ማለት ነው። አሁን ላይ የሚገርም ነገር በጣም አሁን ላይ ብዙ የኤምባሲ ሰራተኞች ወይንም ደግሞ በጣም ብዙ የውጭ ሀገር ዜጎች አዲስ አበባ ላይ እየኖሩ ይገኛሉ። አብዛኛውን ጊዜ አሁን እኛ አፓርትመንት ቤት ስናከራያቸው ከሀገራቸው የተለዩ መስሎ ወይም ደግሞ ከሀገራቸው እጅግ በጣም የተለያየ አይነት ስሜት ፊል እንዲያደርጉ ማድረግ የለብንም። ስለዚህ ለነሱ የሚሆን አፓርትመንቶችን ስናከራይ የመጀመሪያው 24 ሰዓት ሙሉ የማይቋረጥ የመብራት ወይም የጀነሬተር አገልግሎት ሊሟላላቸው ይገባል። ከዛ ውጪ ደግሞ 24 ሰዓት ቋሚ የሆነ የካሜራም የሰውም ደህንነት ሙሉ በሙሉ የተሟላ ሊሆንላቸው ይገባል። ከዛ ውጪ ሀገሩን ወይም ለመንቀሳቀስ የሚመች አይነት ሁኔታ ውስጥ ላይ ሆኑ ስለሚችሉ በስራ ምክንያት እንደዚሁም በተለያዩ ሪዝኖች እዛው ሪል ስቴታቸው ላይ እዛው አፓርትመንታቸው ላይ ሌሎች ፋሲሊቲዎችና አሚኒቲዎች ሊሟሉላቸው ይገባል። ጂም፣ ስፓ፣ የዋና ገንዳ እነዚህ አይነት እንደ ላይብረሪ የመሳሰሉ በጣም ቆንጆ አሚኒቲዎች ሊሟሉላቸው ይገባል። ከዛ ውጪ ደግሞ ፓርኪንግ ላይ የራሳቸው የሆነ ቋሚ የሆነ ኤሌክትሪክ መኪና ቻርጀር እንደዚሁም ደግሞ ስፔሲፊክ የሆነ የፓርኪንግ ኤሪያ ሊኖራቸው ይገባል ማለት ነው። ይሄኛው በፐርሰንት የሚቀመጥ አይነት ነው። ምክንያቱም የሀገሪታችንን ወይም የሀገራችንን አመታዊ የዋጋ ግሽበት አይተን የምናወዳድረው ስለሆነ እስካሁን ድረስ በቁጥር የተቀመጠ ይሄ የተባለ ነገር ባይኖርም ነገር ግን ባለው አጠቃላይ ወይም ባለው ነባራዊ ሁኔታ ደግሞ በጣም ቆንጆ ሎኬሽን ላይ የሚገኝና በጣም ሌክዠሪ የሚባሉ አፓርትመንት አይነቶች ለምሳሌ ቦሌ አካባቢ ያሉ አፓርትመንቶች ግንባታ ከተጀመረበት ጊዜ አንስቶ ባሉት በየአመቱ እንደዚሁም ደግሞ በየጊዜው ከፍተኛ የሆነ የዋጋ ጭማሪ ያሳያሉ። ሽያጭም ላይ ኪራይም ላይ ማለት ነው።
መልሶ መሸጥ የሚለው ኢንቨስትመንት አለ እንዳልኳችሁ በኢንቨስትመንት ዘርፍ ውስጥ መልሶ በመሸጥ በሚለው ውስጥ ባለ 1 እና ባለ 2 አፓርትመንት ቤቶች ከባለ 3 እና ከባለ 4 መኝታ ቤቶች ይልቅ መልሶ የመሸጥ ቻንሳቸው በጣም ሰፊ ነው ወይም ለኢንቨስትመንት ቆንጆ ናቸው። ያም ደግሞ የሚሆንበት ምክንያት ምንድነው? አንደኛ አብዛኛው ሰው ዋን ቤድሩም አፓርትመንቶችን ባለ 1 እና ባለ 2 አፓርትመንት ቤቶችን ብዙ ጊዜ ለመግዛት ይፈልጋቸዋል። ገበያ ላይ እጅግ በጣም ተፈላጊ ናቸው። አንደኛ ከሌሎች ከባለ 3 እና ከባለ 4 መኝታ ቤቶች አነስ ያለ ዋጋ ስለሚኖራቸው በቀላሉ ሰዎች ቶሎ ሊገዟቸው ይችላሉ። ሁለተኛ ደግሞ ከውጪ ብዙ ሰዎች ለማረፍም ሆነ ትንሽ ተዝናንቶ ለመሄድ ብዙ ጊዜ የሚመርጧቸው ባለ 2 እና ባለ 1 አፓርትመንት ቤቶችን ነው። ባለ 3 እና ባለ 4 ግን ሲሆን ሰፋ ያለ ጊዜ የሚኖሩ ሰዎች ወይንም ደግሞ ቤተሰብ ወልደው ከቤተሰብ ጋር ሰፋ ያለ የኑሮ ዘይቤ ያላቸው ሰዎች ስለሚሆኑ መልሶ ለመሸጥ ከባለ 1 እና ከባለ 2 የተወሰነ የመቀነስ ሁኔታ ይኖራል። ስለዚህ መልሶ ለመሸጥ ከሆነ ባለ 1 እና ባለ 2 እነዚህ ላይ ኢንቨስትመንት ገበያው ላይ የተወሰኑ ስጋቶች ይታያሉ። በተለይ አሁን ላይ ከነዛም ስጋቶች ውስጥ የመጀመሪያው በጊዜ ያለመረከብ ጉዳይ እንደዚሁም ደግሞ ከሎኬሽን አንፃር ወይም ደግሞ ከምንገዛበት ቦታ አንፃር በጣም ዲፔንድ የሆነ ቢሆንም ነገር ግን መልሰን ስንሸጥ የምናተርፍበት ወይም ደግሞ ሪሴል ቫልዩ ለምሳሌ በ9 ሚሊዮን ብር የገዛነውን ቤት ከሪል ስቴት ካምፓኒው በ9 ሚሊዮን ብር የገዛነውን ቤት ቆንጆ የሚባል ሎኬሽን ላይ ካልሆነ መልሰን ልንሽጠው ብንል ያንን 9 ሚሊዮን ብር ላያወጣ ይችላል። ያ በጣም ትልቅ የኢንቨስትመንት ኪሳራ ነው። ስለዚህ ከሎኬሽን አንፃር እንደዚህ አይነት ችግሮች ሊያጋጥሙ ይችላሉ። በማከራየት ኢንቨስትመንት ዙሪያ ስንመለከተው ደግሞ ልክ በተመሳሳይ መልኩ ሁሉም ቦታዎች ወይም ሁሉም የአዲስ አበባ ክፍሎች ላይ ይሄ ነው የሚባል ወይም ቆንጆ የሚባል የኪራይ ዋጋ የላቸውም። ስለዚህ እኛ በጣም በውድ የገዛነውን አፓርትመንት ቤት በጣም በርካሽ ዋጋ ወይንም ደግሞ ከገበያው ባነሰ ዋጋ በሎኬሽኑ ምክንያት በሱ ምክንያት እናከራይ ከሆነ ይሄ በጣም ትልቅ የሆነ ኢንቨስትመንት ኪሳራ ነው እንለዋለን ማለት ነው። አዲስ አበባ ላይ ባለው ሁኔታ ወይንም ደግሞ የዲማንድ እና ሰፕላይን ስንመለከት ቤቶች ሳይከራዩ የመቀመጥ ቻንሳቸው እጅግ በጣም ዝቅተኛ ነው። ምናልባት ባሰብነው ዋጋ ቅድም እንዳነሳነው ከመረጥነው ወይም አፓርትመንቱን ስንገዛ ከመረጥነው ሎኬሽን አንፃር በጠበቅነው አይነት ዋጋ ላይ ይከራይ ይችላል የሚለው ሐሳብ እንጂ ቤቶች ሳይከራዩ የመቀመጥ ቻንሳቸው በጣም አነስተኛ ነው። ያ ችግር የሚፈጠር አይነት ከሆነና ለመቋቋም ግን ከ6 እስከ 12 ወር የሚሆነውን ገቢ መጀመሪያ ላይ እንደ ባካፕ መያዝ አስፈላጊ ነው ብዬ አስባለሁ። ይሄንን በተደጋጋሚ በሌሎችም ቪዲዮዎች ላይ በብዛት እናነሳዋለን። ብዙ ጊዜ ገዢዎች ቤት ወይም አፓርትመንት ከመግዛታቸው በፊት ካምፓኒ ባክግራውንዱን ወይም ደግሞ የግንባታ አቅሙን በደንብ ቼክ ማድረግ ይገባቸዋል ብለን በተደጋጋሚ ያን ደግሞ የምናነሳበት ምክንያት ምንድነው? ኮንስትራክሽን ማለት ልክ እንደ ነዳጅ መኪና ነው። ምክንያቱም ደግሞ ባለው የፍጥነቱ መቆሙ መዘግየቱ ባለው ካምፓኒው ባለው የገንዘብ አቅም የሚወሰን ይሆናል። ስለዚህ ይሄ ገንዘብ እጥረት የሚያጋጥመው ከሆነ ካምፓኒው እነዚህን ሬድ ፍላጎች የምንመለከትባቸው የተወሰኑ ነጥቦችን እናነሳለን። የመጀመሪያው ሐሳብ የሚሆነው ምንድነው? ተደጋጋሚ የሆነ የግንባታ መዘግየት፣ በተለይ ደግሞ ያንን የግንባታ መዘግየት ደግሞ የሚፈታበት መንገድ በጣም ትልቁና ወሳኙ ነው። ሁለተኛው ደግሞ ግልጽ ያልሆነ አሰራር ወይንም ደግሞ ግልጽ ያልሆነ ሁኔታዎች፣ ለምሳሌ የዋጋ ጭማሪ ላይ አሁን ላይ በጣም ኑሮ እየጨመረ ነዳጅ ዋጋ፣ የብረት ዋጋ፣ የአልሙኒየም ዋጋ፣ የሲሚንቶ ዋጋ እንኳን እነዚህ ቀርቶ የሰው ዋጋ እንኳን የምንከፍለው ለሰራተኞች የሚከፈል ዋጋ እንኳን ሁልጊዜ እየጨመረ ነው የሚሄደው። ስለዚህ ያንን ፕራይስ ኤስካሌሽን ወይም ያንን የዋጋ ንረት የሚቋቋምበት መንገድ ከደንበኛው ጋር በምን አይነት መንገድ ያንን የዋጋ ጭማሪ መቋቋም እንችላለን? የዋጋ ጭማሪ አለ ወይ? ለምሳሌ እዚህ ላይ ዴማ ሆፕን ብናነሳ በሚሸጣቸው ሁሉም ሳይቶች ላይ ምንም አይነት የዋጋ ጭማሪ ወይም ደግሞ ፕራይስ ኤስካሌሽን ባለማንሳት ይታወቃል። ስለዚህ የምንገዛበት አፓርትመንት ካምፓኒ ወይንም ደግሞ ሪል ስቴት ካምፓኒ እነዚህን የዋጋ ጭማሪ በምን አይነት መልኩ መቋቋም ይችላል? ስለዚህ ከሬድ ፍላጎቹ ውስጥ እንደዚህ አይነት የዋጋ ግሽበት ድንገት በሚነሱበት ወይም በሚያጋጥሙበት ጊዜ የሚፈታበት መንገድ መንገጫገጮች አለመገንባት፣ ደንበኛው ጋር ደውሎ ዋጋ ጭማሪ እንዲያደርግ የሚደረግበት መንገድ ወይም የሚጠየቅበት መንገድ እነዚህ ትልልቅ ሬድ ፍላጎች ናቸው። ከዛ ውጪ ደግሞ በእጃቸው ወይንም ደግሞ አሁን ላይ ግንባታውን ከመጀመራቸው በፊት ዋና ካርታውን በያዝ የአፓርትመንት ቤቶቹ በግንባታ ፕሮግረስ ላይ እንዳዩ የተናጠል ካርታ መውጣት በሚገባቸው ስቴጅ ላይ እንደደረሱ የተናጠል ካርታ አለማውጣት እነዚህ ትልልቅ ሬድ ፍላጎች ናቸው ልንል እንችላለን። እንግዲህ እስካሁን አይምራችሁ ላይ ሲመላለሱ የነበሩ ጥያቄዎችን
መልሻዮ ብዬ አስባለሁ። ሶ ግን በዚህ ላይ አንድ ያነሳላችሁ ፈልበይ ማጠቃለያ ሐሳብ ምንድነው ዴማሆፕ ሪል ስቴት ከነዚህ ካነሳናቸው ወይም ደግሞ ካወራናቸው የኢንቨስትመንት አማራጮች እንደዚህም ደግሞ ቤት ገንብቶ የመረከብ ስጋት ላይ ሁሉንም ነገሮች ወይም በአብዛኛው የሚባሉ ነገሮችን ቀይሮ የመጣ ካምፓኒ ነው። ሶ ኢንቨስትመንትም ስንመለከት ሬንታል ቫልዩንም ሆነ አትርፎ መሸጥን በሚመለከት በሁለቱም እጅግ በጣም ቆንጆ የሆነ ሎኬሽን ለምሳሌ ቦሌ መድኃኔዓለም ላይ፣ ቦሌ ጃፓን ላይ፣ ቦሌ አትላስ ላይ እንደዚሁ 4 ኪሎ አካባቢ ብሪቲሽ ኤምባሲ አካባቢ ማለት ነው። እነዚህ ቦታዎች ላይ አፓርትመንት ቤቶች አሉት። ሶ መልሶ ለመሸጥም ሆነ ለኪራይ እጅግ በጣም አዋጭ ነው የሚሆኑት። ከዛ ውጪ ደግሞ ቀደም እንዳነሳ ነው ለኤምባሲ ወይንም ኢንተርናሽናል ቦታ ለሚሰሩ የውጭ ዜጎች ቆንጆ የሆነ ሎኬሽን እና ጥሩ አሚኒቲዎች ያስፈልጋቸዋል። እንዳየው ብሪቲሽ ኤምባሲ አካባቢ በጣም ትልልቅ የሆኑ የመንግስት ወይንም ደግሞ የውጭ ተቋማት ስላሉ እዛ አካባቢ ላይ ቆንጆ የሆነ ኢንቨስትመንት ለኪራይም ሆነ ለሽያጭ ማግኘት ትችላላችሁ። እጅግ በጣም ሌክዠሪ የሆኑ አፓርትመንቶችን አሁን እየገነባ ነው። እንደነገርኳችሁ ደግሞ ካምፓኒ የኮንስትራክሽን ፍጥነቱን በካሽ ነው ተባብለናል። ስለዚህ እስካሁን ባሉ ዴማሆፕ በገነባቸው እያንዳንዱ ፕሮጀክቶች ላይ ኦልሞስት በ3 ፕሮጀክቶች ላይ እያንዳንዳቸው የተናጠል ካርታ አውጥቶ አሁንም ድረስ በቦሌ መድኃኔዓለም፣ በቦሌ 24 በሲግናል የሚገኙ ሳይቶቻችን ላይ ግንባታ 80% እንደደረሰ ለእያንዳንዳቸው ቤቶችና ሱቆች የተናጠል ካርታ አውጥቶ አሁን ላይ እየሸጠ ይገኛል ማለት ነው። ስለዚህ ከነዚህ ሁሉ ችግሮች ነፃ የሆነው እንደዚሁም ደግሞ ለኢንቨስትመንት ለሬንታልም ሆነ ለሽያጭ አንደኛ ተመራጭ የሆነው ዴማሆፕ ሪል ስቴት ቀዳሚ ምርጫችሁ ይሆንላችሁ። አመሰግናለሁ።